የአትላስ አንበሶች የመጨረሻ አምባ በካዛብላንካ ሰማይ ስር የረገፈው ህልም። በሞሮኮ እግር ኳስ ታሪክ ውስጥ ጥር 2018 ዓ.ም እንደ አንድ ጥቁር ጠባሳ ተመዝግቦ ይኖራል። ካዛብላንካ በደስታና በከበረው ድምፅ ልትፈነዳ ጥቂት ደቂቃዎች ሲቀሩላት በዓለም እግር ኳስ ታሪክ ታይቶ የማይታወቅ የሐዘን ድባብ ውስጥ ወደቀች። ስታዲየሙ ሞልቶ የፈሰሰው የሞሮኮ ሕዝብ ለ50 ዓመታት የናፈቀውን ዋንጫ በገዛ ምድሩ ለማንሳት 90 ደቂቃዎችን ብቻ ነበር የጠበቀው። ነገር ግን ያ ምሽት የድል ሳይሆን የተጫዋቾችን ነፍስ የሚሰብር የጸጸት ምሽት ሆነ። የጥፋቱ መጀመሪያ ያቺ ፔናልቲ። ጨዋታው በሴኔጋል እና በሞሮኮ መካከል እልህ አስጨራሽ ትግል እየተደረገበት 0-0 በሆነ ውጤት ወደ ማብቂያው ተቃርቧል። በመደበኛው የጨዋታ ክፍለ ጊዜ መጠናቀቂያ ላይ ሞሮኮ ወሳኝ የፍጹም ቅጣት ምት አገኘች። መላው ስታዲየም ልክ እንደ አንድ ልብ ይመታ ጀመር። ታዳጊዎች፣ አዛውንቶችና እናቶች አይኖቻቸውን ወደ ብራሂም ዲያዝ ሰደዱ። ዲያዝ፣ የማድሪዱ ኮከብ፣ የሀገሪቱ ተስፋ፣ ኳሷን በእጁ ይዞ ወደ ነጥቧ አመራ። በዚያች ቅጽበት በዲያዝ አእምሮ ውስጥ ምን ይመላለስ ነበር? ምናልባትም የታላቅነት ጥማት ወይስ ከመጠን ያለፈ መተማመን? ዲያዝ ኳሷን ረጋ ብሎ መታው። ነገር ግን ተራ ምት አልነበረም። ኩፓኒንካ ነበር። ኳሷ በአየር ላይ እየተንሳፈፈች ወደ ግብ መሃል ስትጓዝ የሴኔጋሉ ግብ ጠባቂ ኤድዋርድ ሜንዲ ሳይንቀሳቀስ ባለበት ቆሞ ጠበቃት። ኳሷ የሜንዲ እጅ ላይ ስታርፍ በስታዲየሙ የነበረው ጩኸት በአንድ ሰከንድ ውስጥ ወደ አስፈሪና ጭር ያለ ዝምታ ተቀየረ። ያቺ ሰከንድ የሞሮኮን ህልም የቀበረች፣ የዲያዝን የክብር ዘመን ወደ ጸጸት የለወጠች ነበረች። 2 የብራሂም ዲያዝ የጸጸት ሲኦል። ፊሽካው ተነፋ። ሞሮኮ ተሸነፈች። በዚያች ቅጽበት ዲያዝ መሬት ላይ ተዘረረ። ሳሩን በሁለት እጆቹ እየጨበጠ ፊቱን ወደ መሬት ደፍቶ ስቅስቅ ብሎ ያለቅስ ጀመረ። ያለቅሱ የተራ ሽንፈት ለቅሶ አልነበረም፣ ሚሊዮኖችን ይቅርታ የመጠየቅ የራስን ስህተት የመሸከም ከባድ ጭነት እንጂ። ለምን ያንን አደረግኩ የሚለው ጥያቄ በውስጡ እንደ እሳት ይለበልበው ነበር። ጓደኞቹ አሽራፍ ሐኪሚ እና ሶፊያን አምራባት ሊያነሱት ቢሞክሩም ዲያዝ ግን ከሳሩ ጋር ተጣብቆ ቀረ። በቃለ መጠይቅ ክፍሉ ውስጥ እንኳ ሲያልፍ አይኖቹ ደም መስለው ነበር። 3 የያሲን ቡኑ እና የሐኪሚ ስብራት። ያሲን ቡኑ በዓለም ዋንጫው ወቅት የሞሮኮ አዳኝ የነበረው ግዙፉ ግብ ጠባቂ ዛሬ ግን ምንም ማድረግ አልቻለም። ግቡ ላይ ተደግፎ ቁጭ ብሎ ሳለ ጓንቶቹን አውልቆ መሬት ላይ ጣላቸው። የእሱ ለቅሶ ድምፅ አልነበረውም፣ ዝምታው ግን ይጮህ ነበር። ሮሜን ሳይስ የቡድኑ አምበል ተጫዋቾቹን ለማረጋጋት ቢሞክርም እግሮቹ ግን ይንቀጠቀጡ ነበር። አሽራፍ ሐኪሚ ከጨዋታው በኋላ በማኅበራዊ ሚዲያ ገጹ ላይ የጻፈው መልእክት የሁሉም ተጫዋቾች ስሜት የሚገልጽ ነበር። ዛሬ በሕይወታችን ውስጥ ጥቁር ቀን ነው። ለእናንተ ደስታን መስጠት ግዴታችን ነበር፣ እኛ ግን ከሸፋችሁ። ያንን ዋንጫ በቤታችን ላለማስቀረታችን የምንከፍለው ዋጋ የህሊና ጸጸት ነው። 4 የደጋፊው ዝምታች እና ባዶነት። በእግር ኳስ ታሪክ ውስጥ ደጋፊ ሲሸነፍ ይጮሃል፣ ይቃወማል ወይም ተጫዋቾቹን ይወቅሳል። የሞሮኮ ደጋፊ ግን የተለየ ነበር። ስታዲየሙን ለቀው ሲወጡ የታየው ትዕይንት ልብ የሚሰብር ነበር። በሺዎች የሚቆጠሩ ሰዎች አንገታቸውን ደፍተው ሳይነጋገሩ በከባድ ዝምታ ውስጥ ሆነው ስታዲየሙን ባዶ አደረጉት። ይህ ዝምታ ለተጫዋቾቹ ከጩኸት በላይ አዝኖባቸዋል። ደጋፊው የተጫዋቾቹን ለቅሶ ማየት ስላልቻለ ፊቱን አዙሮ መሄድን መረጠ። በካዛብላንካ፣ በራባት እና በማራኬሽ አደባባዮች ላይ የተተከሉ ትላልቅ ስክሪኖች በአንድ ጊዜ ጠፉ። በደስታ ሊያድሩ የነበሩ ከተሞች ወደ ሐዘን ድንኳን ተቀየሩ። 5 የንጉሡ መጽናኛና የተስፋ ጭላንጭል። በዚህ ሁሉ ጨለማ ውስጥ የሞሮኮ ንጉሥ መሐመድ ስድስተኛ ያስተላለፉት መልእክት ብቸኛው የተስፋ ጭላንጭል ነበር። ንጉሡ ተጫዋቾቹን የአትላስ አንበሶች ብለው በመጥራት ሽንፈቱ የታሪካቸው ማብቂያ ሳይሆን የአዲስ ጉዞ መጀመሪያ መሆኑን ገለጹ። ጽናትና የቡድን ሥራ ነገን ያሸንፋል በማለት የተሰበረውን ሞራላቸውን ጠገኑ። 6 የወደፊቱ ቁስልና ትዝታ። ይህ ሽንፈት ለሞሮኮ ተጫዋቾች ለረጅም ጊዜ የሚቆይ ጠባሳ ነው። ብራሂም ዲያዝ ያንን የሳተውን ፔናልቲ በየቀኑ በሕልሙ እንደሚያየው ምንም ጥርጥር የለውም። ነገር ግን ይህ ጸጸት ወደ 2026 ዓለም ዋንጫ ለሚደረገው ጉዞ ትልቅ ጉልበት እንደሚሆናቸው ይታመናል። የሞሮኮ ተጫዋቾች በዚያች ምሽት ያፈሰሱት እንባ ለእግር ኳስ ያላቸውን ፍቅር ብቻ ሳይሆን ለሀገራቸው ያላቸውን ጥልቅ ክብር ያሳየ ነበር። ሞሮኮ ዋንጫውን ባታነሳም የተጫዋቾች ቅንነትና ጸጸት በዓለም ዙሪያ ያሉ የእግር ኳስ አፍቃሪዎችን ልብ ሰርቋል። ያ ምሽት አልፏል። ነገር ግን በካዛብላንካ ስታዲየም ሳር ላይ የቀረው የብራሂም ዲያዝ እንባና የያሲን ቡኑ ዝምታ ለዘላለም በታሪክ ሲታወስ ይኖራል። ሞሮኮ ዛሬ ታለቅሳለች፣ ነገር ግን ከአመድ በላይ ትንሳለች።